የቅድስናን ህይወት በዚህ ምድር ላይ እንዴት እንኖር? የቅድስና ህይወት ማለት ጀምር ምን ማለት ነው? የቅድስና ህይወት ማለት ከኃጢአት ጋር የሚገናኝ ነው ወይ? ቅድስና ማለት ኃጢአት ከመስራት ካለመስራት ጋር የተገናኘ ነው ወይ? ይህን ጥያቄ መመለስ አለብን። ስለዚህ ቅድስና ብዙ ሰዎች ከህግ ጋር ያነጻጽሩታል። ስለዚህ ሰዎች ሊቀደሱ የሚችሉት ህግ ሲጨመርበት ነው፣ ህግ ሲደመርበት ነው ይላሉ። ያው በዚህ ዘመን ታውቃላችሁ፣ ስለ ጸጋ ስትናገሩ ኃጢአትን ያበረታታችሁ ለኃጢአት በር እየከፈታችሁ ነው የሚል እውነቱን ሲያወራህ ግን ቤተክርስቲያን ውስጥ ህግ እየተሰበከ ቤተክርስቲያን አሁን የሞተች ነው ያለች። ስለዚህ ቤተክርስቲያንን ለመታደግ ጸጋ ያስፈልጋል። ስለዚህ ጸጋ ደግሞ ቀድሶናል ማለት ነው። ጸጋ እግዚአብሔር ያለኛ አንዳች አስተዋጽኦ ተቀባይነት ማድረግ ማለት ነው። ማለት በእግዚአብሔር ፊት ተቀብሎናል። እግዚአብሔር በጸጋው ተቀብሎናል። በክርስቶስ ኢየሱስ ሞትና ትንሣኤ ተቀብሎናል። ስለዚህ ያንተ ድርጊት፣ ያንተ ስራ፣ ያንተ እንትን ቅድስና አይደለም። በስራ የሚመጣ ቅድስና የለም። በስራ የሚገለጥ ቅድስና የለም። ካንተ የተጀመረ ነገር ስለሌለ ካንተ የሚቀጥልም ነገር የለም። ብዙ ሰዎች ድናሃል እና ከዳንክ ያንን ነገር አስጠብቀ ሂድ። ኧረ እባክህ የምርህን ነው? እውነትህን ነው? ግን መጽሐፍ ቅዱስ እንደዛ አይደለም የሚያስተምረን። ቅድስና የመንፈስ ህይወት ነው። እግዚአብሔር ቅዱስ ነው። ቅድስና ዋናው ፍቺው ለእግዚአብሔር መለየት። ታዲያ ለእግዚአብሔር እንዴት ነው የተለየኸው? ለእግዚአብሔር የተለየኸውማ በክርስቶስ ኢየሱስ በማመን በዚህ ወንጌል በእውነት ቃል አስቦ ወልዶ ተለይተሃል። ስለዚህ አሁን ካንተ የሚመነጭ ካንተ የሚወጣ ካንተ የሆነ ነገር ከስራ የሆነ ነገር ሳይሆን ከመንፈስ ከቅዱሰ ቅዱሳን። አሁን በነገራችን ላይ አጋንንት መንፈሳችንን መንካት አይችልም። ለምን? በክርስቶስ ኢየሱስ ተሰውሯል። ነገር ግን አሁን ያልተዋጀ አለ። አእምሮና የነፍስ ክፍላችንና ስጋችን በዲያችን። ለዛ አንዳንድ ሰዎች እና ታዲያ ከኃጢአት መሸሽ አይደለ ወይ? እንደዛ አይደለም። ሁል ጊዜ የዳነውን መዳን ስታስብ እመነኝ እየተቀደስክ ትሄዳለህ። ሁል ጊዜ ኢየሱስን ማሰብ ከጀመርክ እየተቀደስክ ትሄዳለህ። ሁል ጊዜ ስለ መዳን እኔ በክርስቶስ ኢየሱስ ድኛለሁ ብለህ ስታምን እየተቀደስክ ትሄዳለህ እንጂ 10ቱን ትእዛዛት አትስረቅ ስለተባለ ስላልሰረቅ፣ አታመንዝር ስለተባለ ስላላመነዝር፣ አትዋሽ ስለተባለ ስላልዋሸህ ጨዋ የሃይማኖት ተከታይ ነህ። ጨዋ የሃይማኖት ተከታይ መሆን ደግሞ ውሸት ነው፣ የአጋንንት ነው፣ አጋንንታዊ ነው፣ የስጋ ነው። ሃይማኖት ሁል ጊዜ የሚያስተምረው ስለ ስጋ ነው፣ ስርዓት ነው የሚያስተምረው። ይሄን አድርግ ካላደረግ እንዲህ ካላደረግ እንዲህ ትሆናለህ። የሆነ በሽታ የመጣብህ እንዲህ ስላላደረክ ነው። ድህነት የመጣብህ እንዲህ ስላላደረክ ነው። ስለዚህ ሃይማኖት ራስ ተኮር ነው፣ ኢየሱስ ተኮር አይደለም። ጸጋ ደግሞ ከራስህ ወጥቶ ኢየሱስ ላይ ነው። ኢየሱስ ላይ አይኖችህን ስታደርግ፣ ኢየሱስ ላይ አይንህን ስትተክል፣ ኢየሱስ ላይ የተፈጸመውን የክርስቶስን ስራ ሁል ጊዜ ስታስብ እመነኝ ያ ጸጋ በአንተ ላይ ይገለጣል። ያ እውነት በአንተ ላይ ይገለጣል። ሳታወራ ቅድስና ይቆጣጠራል። አየህ፣ እግዚአብሔር ወደ ማደሪያ ይመጣል። አሁን ለነፍስ መንፈስህ ውስጥ ያለውን ቅድስና ለነፍስህ ንገረው። እንዴት ነው የምነግረው? እንዴት ነው የምቀደሰው ካልከኝ በስራ አይደለም። ለምሳሌ ኢየሱስ ክርስቶስ አንድ ጊዜ በመንፈስ ተነድቶ አለ በመንፈስ ወደ በረሃ ሄደ። ኢየሱስ ሰይጣን 3 ጊዜ ፈተነው።
ኢየሱስ ያንን ፈተና ያሸነፈው በቃል ነው። ያንን ፈተና ያሸነፈው በቃል ነው። 3 ነገሮችን ከዚህ ቃል ውስጥ እናይ። የመጀመሪያው በመንፈስ ቅዱስ መሞላት፣ ሁለተኛው ራሱን ለዛ መንፈስ ማስገዛት ነው። ሶስተኛው ደግሞ ኃይል ይገለጣል። የጸጋው ኃይል ይገለጣል ማለት ነው። በዛ ጊዜ አንተ አውርተኸው ተናግረኸው ሳይሆን ራሱ የእግዚአብሔር ጸጋ በውስጡ ያለው የእግዚአብሔር ጸጋ አንተ ውስጥ ያለው የእግዚአብሔር ሕይወት መገለጥ ይጀምራል። ስለዚህ ወንድምና እህቶቼ ቅድስና የሕግ ስራ አይደለም። ቅድስና የሕግ ስራ አይደለም። ቅድስና ደግሞ ኃጢአት አለማድረግ አይደለም። የቅድስና ፍሬ ነው ኃጢአት አለማድረግ። ስትቀደስ ኃጢአትን ትረሳዋለህ። ኃጢአት የሌለበት ዓለም አለ። እሱም የቅድስናው ዓለም ነው። ያ ደግሞ ከመንፈስህ የእግዚአብሔር የሕይወት ስርዓት አእምሮህንና የትኛውም በነገራችን ላይ ኢየሱስ ምን አለ? እዚች ከዓለም ሳሉ ከዓለም ጠብቃቸውና ከዓለም አውጣቸው አልልህም ማለት። ይኸውልህ የትኛውም እዚህ ምድር ላይ ያለ የኃጢአት ሐሳብ የኃጢአት ምንድነው ኮንሽስ አለ ምን ውስጥ ስሜትህ ውስጥ አእምሮህ ውስጥ ማሸነፍ የምትችለው ያ መንፈሳዊውን ማሰብ ስትጀምር። አየህ ከመንፈስህ የሆነ ነገር ሲቀዳ ነፍስህ በር እየከፈተ ይመጣል። ከዛስ በኋላ አንተ ጋር ያ ጦርነት ያ ውጊያ ያ ሰልፍ ሰይጣን እንደሚያገሳ አንበሳ ዙሪያችሁን ይዞራል። ሰይጣን ሁል ጊዜ ሐሳብ ያቃብላል። አሁን ኃጢአት ካንተ ውስጥ ወጥቷል። አሁን ርብርቡ አንተ ውስጥ ለመግባት። ስለዚህ ያንን የሚመጣውን ሐሳብ ማስተናገድ ለኃጢአት በር መክፈት ነው። ስለዚህ እግዚአብሔር ላይ ውንብድና ትሰራለህ ማለት ነው። ስለዚህ ቅድስና የሥራ ውጤት ሳይሆን የመንፈስ ውጤት ነው። ቅድስና የሕግ ውጤት አይደለም። ስለዚህ መጽሐፍ ቅዱስ ሲናገር ጸድቃችኋል፣ ተቀድሳችኋል፣ ድናችኋል። ስለዚህ ከዳንክበት መዳን ነው ሴንተርህ የዳንክበት የተቀደስክበት ውስጥ። ከዛ ተነስተ ራስን ማብራራት ትችላለህ። ተባርካችኋል። ለበረከት ሁኑ።